በፊት እልም ያጋባኝን በሙሉ እያገኘው እንክት እርግዝና ላይ ከበደሽ ኤክስፒሪየንስ ማድረግ የምፈልገው ነገር ጋይስ እርግዝና ላይ የከበደሽ እርግዝና ላይ እንዴት ነበረ? ወይኔ በጣም የሚያስጠላው ነገር እንትን ቮሚት በጣም ያስጠላል። ኦኬ አስቸግርሽበት በጣም እሱ ነገርና ምግብ አይስማማኝም ምናምንና ምግብ እንዲስማማኝ ቮሚት ማስቆሚያ መድኃኒት ወስዳለሁኝ አንድ። ኦኬ ከዛ ደግሞ ጨጓራዬን ትሪት ማድረግበት ደግሞ መድኃኒት ወስዳለሁ ምናምን። መድኃኒት መውሰድ ይቻላል እንዴ? እርጉዝ ነው ለእርጉዝ የሚፈቀዳል። እውነትሽ ነው? ኦኬ እንደዛ አይነት መድኃኒቶችን እየወሰድኩኝ በቃ ቀረጥ ብዬ አዎ እርጉዝ ማስመስ ነበር እኮ ስለውና ብቻ ፈጣሪ ይመስገን እንዳሳለፍኩት ነገር አይሆንብኝም። አይደለሁም አሁን ስለሽ በጣም ጤነኛ ልጅ ነው ያለኝ፣ አክቲቭ ነው ምናምን ፈጣሪ ይመስገን ተመስገን። እና ምን እንዴት ነው ምግብ ሳትበይ ልጅሽ ራሱ አይፋፋም አይደለ? የኔ ደግሞ ድንብሽብሽ ብሎ የተወለደውና ደስ የሚል ነገር ነውና በጣም እሱ ነገር በቃ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል በዛ ነገር። በጣም ደስ ይላል። መድኃኒዓለም ክብሩን ይውሰድ። አሜን አሜን አሜን። እሺ ከዛ ከእርግዝና በኋላ ደግሞ ወለድሽ። እንዴት ነበር? በምጥ ነው አይደል? አዎ እኮ እንዴት ነበረ? ሳብጥ ብላ ላሳይሽ እንዳት እንዴት ገልሻለሽ? ግን የምጥን በጣም ብዙ ሰው ብዙ አይነት ነገር ነው የሚናገረው። ገባሽ? በጣም እንደዚህ እንዴት ነው ሞት አፋፍ ላይ ደርሶ መመለስ በይ ሂጂ። እግዚአብሔር ከብዶሽ ነበር በዚህ ልክ? አረ በጣም ከባድ ነው። እውነት ከባድ ነው። ግን ያው አልወልድም አትይም በቃ አትረግሚያለሽ እንጂ በዚህ ኢነርጂ ትረግሚያለሽ። ከባድ ነው። አልወልድም አትይም መቼም። ያው ምጥ ቀላል ነው አይባልም። እንደውም እኮ እንዴት ነው በጣም ከፍተኛ ህመም በአለም ላይ ሁለተኛ እሱ ነው ይባላል ምጥ። ኧረ እባክሽ በጣም ከፍተኛ እና አንደኛው ደግሞ በሳት ተቃጥሎ መሞት፣ በህይወት እያሉ በሳት ተቃጥሎ መሞት፣ ሁለተኛው ደግሞ ምጥ ነው ምናምን እያለ ይቀጥላል። ደረጃ አለውና ሁለተኛው በጣም ከባዱ ነገር ምጥ ነው። በዛ መንገድ ነው የምናልፈው ሴቶችና እያሰባችሁልን ሰዎች ታያለሽ። ግን በሰዓቱ ምን እንዴት ሰማሽ? በሰዓቱ ያማጥሽ ወይኔ በጣም ነው በቃ ያስጠላሻል። እንዴት ቅፍፍ እንደሚልሽ ማርገዝ ይደብርሻል። እውነት ነው። ባላረግስ ምን ነው በቃ ወልደው ይስጡኝ እንጂ በቃ እኔ እንደዚህ ማድረግ አይመስልም። አስፈራራሽ አልደም አላሳደገው አትይም። የሚገርምሽ ነገር ካለፈው በኋላ ደግሞ ከነ መንፍረሽ እውነትሽን ከነ እርሰት ተመጣጣኝ ምንም አይመስልሽም። እግዚአብሔርን በቃ ተረሻለሽ ማለት ይሄ ብዙ ይሄ ለማስመሰል ምናምን የሚመስላቸው ሰዎች አሉ። ሪያሊቲ ስሜት ነው ይሄ። እግዚአብሔርን በቃ እርሰት ነው የምታሪው ከአንዳንድ ልጅሽን ስታይ። አዎ ወለድኩኝ እኔ ያው በስቲች ሲሆን ስቲች እንዲ ይኖራል መሰፋትና ኦኬ ልጄ ላይ ነው አይኔ እሱ ትዝ አላለኝም። እግዚአብሔርን ከዛ ልጄ እያለቀሰ ነው ምናምን እየተጠራረገ በቃ አይኔ እሱ ላይ ነውና በጣም ልዩነት አለው። የምጡን ታይም ከነ ነው የምትረሺው። አንቺ ቆመሻው እንደዚህ እያወራሽ ማለት ነው ብዙ ነገር እያሰብኩ ልውለዳል ጋይስ ወሰንኩ ወልዳለሁ ለወልድ ነው በቃ ወስኛለሁ ጋይስ። የእናንተን አላቅም የኔ ስሜት ነው የምነግራችሁ። የኔ ስሜት ግን ወልዳለሁ። በዚህ ከቀጠልኩማ ታያለሽ። አዎ መውለድ አይቀርም። ሩትዬ ይሄን ሁሉ ነገር ካወራን በኋላ ይሄን ሁሉ ነገር ከተነጋገርን በኋላ አንድ ምነግርሽ ነገር አለ። ሁልጊዜም ይልሽማ ቪዲዮዎች ጋር መጥቼ አሁን ሰርፕራይዝም ሳረግሽ ወይ የሆነ ነገር ሲፈጠር ምናምን ስለ ህመሞች አንስቼ ማውራት አልፈልግም። ምክንያቱም ይገባኛል፣ ሴት ነኝ። ባልወልድም የሆነ ስሜት የምንወራረሰው ነገር አለኛ ሴቶች ማለት ነው። እና ደስተኛ ነሽ እንዳየሁሽ በልጅሽ ደስተኛ ነሽ። ሁላችንም ደስተኞች ነን። ሩታን የምናውቃት በሙሉ በመውለድሽ ምናምን በጣም ነው ደስ ያለን። እግዚአብሔር ነው እንጂ የኔ ጓደኞችን ጨምሮ በጣም ብዙ ጎረቤቶቻችን ሁላችሁም ደስተኛ እንደሆናችሁ አድርሽልን ባላችሁት መሰረት እያደረስኩላችሁ ነው። እና ደግሞ ምን አለ መሰለሽ ሩቲ አንቺ አለሽ፣ ልጅሽ አለ፣ ለልጁም አባት ያስፈልገዋል አለው። ገባሽ? ላንቺም ባል አለሽ፣ ባል የሚሆን ባል አለሽ። ገባሽ? በመሀላችሁ በጣም ብዙ ጋቦች እንደተፈጠሩ ይገባኛል። በጣም ብዙ መጥፎ ነገሮች እንደተፈጠሩ ይገባኛል። ሁሉንም ነገር አውቃለሁኝ፣ እረዳለሁኝ። ያንቺም የቅርብ ጓደኛ እንደመሆን ይመጣል፣ የአብርሃምም የቅርብ ጓደኛ እንደመሆን ይመጣል። በጣም ብዙ ነገሮችን አያለሁ፣ እረዳለሁ ምናምን። ግን ደግሞ ምን ቅር አለኝ መሰለሽ? አሁን ወደ ውጭ ሄዳለሁ፣ ልጄን ይዤ ወደ ውጭ ሄዳለሁ የምትይው ነገር እኔ ደስ አላለኝም። እግዚአብሔር ነው የምልሽ። እኔ
ከአዲስ አበባ ድረስ ቡታጅራ ድረስ ማለት ከአዲስ አበባ ቡታጅራ ድረስ አንቺን ለመጠየቅ ነው የመጣሁት። ገባሽ? አንቺን ለመጠየቅ ብቻ ሳይሆን ይሄ ርዕስ ስለተነሳ ስለደበረኝ፣ በጣም ስለሚደብር፣ ሁላችንም ስለሚከፋን ጓደኞችሽ ነን። ገባሽ? ጓደኞችሽ ነን፣ የእሱም ጓደኛ ነን ምናምንና ተዋልዶ መለያየት ደግሞ በጣም የሚከብድ ነገር ነው። ባትዋለጅ ይሻላል። ገብቶሻል? እንዳንዳንዶቻችን ባትዋለጅ ይሻላል። ተዋልደሽ ግን መለያየት በጣም የሚከብድ ስሜት ነው። ልጁ ነገ አባቴ ማለቱ አይቀርም። ደስተኛ ሆኖ በደስተኛ ቤተሰብ ውስጥ ማደግ ነው ያለበት። ገባሽ? እንደዚህ አይነት ልጅ የሆነ ነገር የሚጎዳቸው ነገሮች በስሜት ደረጃ ነው የምልሽ። ምንም ሳይጎልበት ሊኖር ይችላል ምናምን፣ ግን መንፈሳዊ ጥንካሬ የሚያገኘው አባት ሲኖር ነው። የአባትን ስሜት ሁላችንም እናውቀዋለን። አባት አለሽ። ገባሽ? አንቺም ታውቂዋለሽ። አባቴ ባይኖር ኖሮ ብለሽ አስቢ። ይሄንን ላይፍ በጣም ከባድ ነበር የሚሆነው። ገባሽ? ስለዚህ አንቺ ውጪ የምትይውን ሀሳብ ይቅር። እንደኔ ነገ ከነገ ወዲያ የሆነ አዲስ ነገር በህይወታችሁ ሊፈጠር ይችላል። ማን ያውቃል?